ማስመለከተ ትምህርት ወንጌልን ያስተላለፉልን ለመጋቤ ሐዲስ ስብሐት መዘምር ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን። እኛም በተማርነው ትምህርት 30 60 መቶ ያማረ ፍሬ አፍርተን ዘበላ ሥጋ የወሰተ ደሜ ቦ ሕይወት ዘላለም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለውን የወንጌሉ ቅዱስ ቃል ፈጽመን የመንግስት ወራሾች የክብሩ ቀዳሾች እንሆን ዘንድ የአምላካችን ቅዱስ ፈቃዱ ይሆንልን። ፕሮግራማችን እየጨረስን ነው። ከዚህ በመቀጠል በመካከላችን የቡታጀራ ከተማ ከንቲባ ጽሕፈት ቤት ተወካይ አቶ ገረመው ጉራራ ይገኛሉና የእንኳን አደረሳችሁ መልእክት ያስተላልፋሉ። ቀጥታ ወደሳቸው። የተከበሩ መጋቤ ሐዲስ ስብሐት መዝሙር የምስራቅ ጉራጌና ማረቆ ወረዳ ሀገረ ስብከት ስራ አስኪያጅ፣ የተከበሩ መልአከ ብርሃናት ብርሃነ ሃይማኖት ምስጋናው የምስራቅ ጉራጌ ዞን ማረቆ የምስራቅ ጉራጌና የማረቆ ልዩ ወረዳ ሀገረ ስብከት ወንጌል ኃላፊ፣ የተከበሩ ዲያቆን ቶማስ ለማ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ቁጥጥር ኃላፊ፣ የተከበሩ መጋቤ ስብሐት ባዘዘው ታደሰ የመስቃን ወረዳ ቤተ ክህነት ስራ አስኪያጅ፣ የተከበራችሁ የወረዳ ቤተ ክህነት የየስራ ክፍል ኃላፊዎች፣ የተከበራችሁ የከተማችን የካቴድራልና የየአድባራት አስተዳዳሪዎች፣ የተከበራችሁ የቡታጅራ ከተማና አካባቢው ነዋሪዎች፣ የበዓሉ ታዳሚዎች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና ሃይማኖት ጥንታዊነትና ታሪካዊነት በጽኑ መሰረት ላይ የማቆም ማሳያ የመስቀል ደመራን የመሳሰሉ ታላላቅ በዓላትን ለረጅም ዘመናት በማክበር የቅዱስ ወንጌል ቃል በአደባባይ ለዓለም ሁሉ ስትመሰክር መኖር ነው። የመስቀል ደመራ በዓል በመላው ኢትዮጵያ ባሉ ሕዝበ ክርስቲያን ዘንድ በተመሳሳይ ሰዓትና ስርዓት በየአካባቢው ባሉ የመስቀል አደባባዮች ተገኝተው የሚያከብሩት በዓል ነው። ይህም የክርስቲያኖች አንድነት የሚገለጽበት ማራኪ በዓል ሲሆን ለቤተ ክርስቲያናችን አንድነትና ጽናት ታላቅ ድርሻ አለው። በዓሉ የክርስቶስ መስቀል በማሰብ ላይ የተመሰረተ በመሆኑ የጌታችን የኢየሱስ ክርስቶስ ማዳን ጌትነቱንና አምላክነቱን የምንመሰክርበት ከፍተኛ ሐዋርያዊ አገልግሎት ነው። የሲኦል መሰረት የተናወጠበት ሰውና እግዚአብሔር ለዘመናት ለይቶ የነበረ የጠብ ግድግዳ የተናደበት ወይም የፈረሰበት፣ ሞት ድል የሆነበት፣ የትንሣኤው መንገድ ያየንበት ቅዱስ መስቀል ነው። ክርስቶስ በደሙ ዓለምን በሙሉ ያዳነበት፣ ጠላት ዲያብሎስ ድል የሆነበት፣ የሰው ልጆች ሁሉ ሰላም ያገኙበት መስቀል